መሪያው ያበሻ ወንዶች ኑሮ በሳውዲ አዲስ አድማስ ያሁኑ የቅዳሜትም ጻፊዋ ደግሞ መታሰቢያ ካሳይ ናት። ወደ ሳውዲ ያቀናሁት ለአንድ ድርጅት በሾፌርነት ለመቀጠር በመጣልኝ ቪዛ ነው። እዛ ከገባ በኋላም በስራ አጋጣሚ ከብዙ አበሾች ጋር ለመገናኘትና ለመተዋወቅ በቃው። አብዛኛዎቹ ወደ ሳውዲ ከገቡ ከ3 ዓመት በላይ ሆናቸዋል። ኑሯቸው እጅግ የተደላደለና የቅንጦት ነው። እኔ ተቀጥሬ የምሰራበት ድርጅት ባለቤት የሚያሽከረክረውን አዲስ ሞዴል መኪና እነሱ የሚያሽከረክራሉ። በዚህ አጭር ጊዜ ውስጥ እንዴት ቢሰሩ ነው ኑሯቸውን አሸንፈው ለዚህ ሁሉ ሀብት የበቁት እያልኩ በጣም እገረም ነበር። የሚሰሩትን ስራና ሙያቸውን ስጠይቃቸው አንድም ቀን አጥጋቢ ምላሽ ሰጥተው ይገና ያውቁም። እጅግ ከሚያማምሩ አበሻ ሴቶች ጋር በየምሽቱ ሲዝናኑ ያያቸዋለሁ። በየመዝናኛው ስፍራ የሚመዙትን ሪያድ ስመለከት እደነግጣለሁ። እኔ ወር ሙሉ ሰርቼ የማገኘውን ደሞዝ እነሱ ለአንድ ምሽት ግብዣ ሲያወጡ ማየቱ ምንኛ ያስደነግጣል መሰለሽ። የሚገርመው ነገር ደግሞ በሄዱበት ቦታ ሁሉ የሚሰጣቸው ከበሬታ በጣም ልዩ ነው። አበሻ ሴቶች እነዚህን ወንዶች ለማጥመድ የማያደርጉት ነገር የለም። ከትንሽ ጊዜ በኋላ ልጆቹ ምን እንደሚሰሩ ደረስኩበት። በሳውዲ በሚኖሩ አበሾች ዘንድ እጅግ የከበረ ስምና ዝና ያላቸው ሌቦች ናቸው። ልጆቹ ወደ ሳውዲ የገቡት እኔ በመጣሁበት መንገድ እንደነበርና ከጥቂት ጊዜ በኋላ ወደ ሌብነት መግባታቸውን ተረዳሁ። ሳውዲ ውስጥ ተመችቶ ለመኖር ከፈለክ ወይ ስረቅ ወይ ንጠቅ ብለው ቁርጤን ነገሩ። እኔ ኑሮዬን ለማሸነፍ ወር እስከ ወር ለ18 ሰዓታት እየሰራው ስኳትን እነሱ ሰፊ ጊዜያቸውን ለመዝናኛ ውለው የሚኖሩት የቅንጦት ኑሮ አጓጓኝና ከነሱ ጋር አብሬ መቀራረብ ጀመርኩ። ከነሱ ጋር ይበልጥ እየተቀራረብኩ ሲሄድ ወር እስከ ወር ለፍቼ የማገኛትን ሪያድ ጨርሶ እንድንቃት አደረገኝ። እንደነሱ ለመሆንም አስመኘኝ እና ቀስ በቀስ ወደ እነሱ ስራ ገባሁበት። የተቀጠርኩበትን ድርጅት ለቀቅኩ፣ ሌብነት ጀመርኩ። ትዝ ይለኛል ስርቆት የጀመርኩት ለሐጅና ኡምራ ወደ መካ በመጡ ምዕመናን ነው። በዚህ ወቅት ከተለያዩ የዓለም ሀገራት በርካታ ምዕመናን ወደ መካ ስለሚመጡ በጣም አሪፍ የሥራ ጊዜ ነው ለኔ። አብዛኞቹ ወደ መካ የሚመጡ ምዕመናን የሞላ ኑሮ ያላቸው ሀብታሞች ናቸው። ምዕመኑ ልቦናና ሐሳቡን ወደ ፈጣሪው አድርጎ ጸሎት በሚያደርስበት ጊዜ ውድ ዋጋ ያላቸውን ንብረቶችና የገንዘብ ቦርሳውን በቀላሉ መውሰድ ይቻላል። በዚህ ላይ ደግሞ የሚለብሱት ሽርጥ በመሆኑ ስራችንን እጅግ ቀላል ያደርገዋል። ገና በመጀመሪያ የሌብነት ሙከራዬ በመቶ ሺዎች የሚቆጠር ገንዘብና ንብረት ማግኘቴን ሙያውን የበለጠ እንደወደውና እንድገፋበት አደረገኝ። ከዛ በኋላ እኔም እንደ ጓደኞቼ እንኳን ውድ መኪና ማሽከርከር እንደ ልቤ መዝናናት ጀመርኩ። በሌብነት ለ4 ዓመታት ያህል ሰርቻለሁ። ብዙ አበሻ ወንዶች ሳውዲ ውስጥ በሌብነት ስራ ላይ ተሰማርተዋል። በተለይ በሐጅና ኡምራ ወቅት የሌቦች ቁጥር እጅግ ይጨምራል። አበሾቹ ከሌሎች ከተማዎች እየለቀቁ ወደ መካ በሚመጡት በዚህ ወቅት ነው። በዚህ ሌላ ደግሞ በዋዲ የሚባል ሰፊ የገበያ ቦታ አለ። እዚህ የገበያ ስፍራ በርካታ አበሾችን ታገኛለሽ። አብዛኞቹ ወደ ገበያ ስፍራ የሚሄዱት ለሸመታ ከሚመጡ የአረብ ሴቶችና ወንዶች ለመዘረፍ ነው። የቦርሳ ንጥቂያ፣ የሞባይል ቅሚያ ሁሉ የሚታየው እዚያ ነው። የጠፋብሽን አበሻ ሁሉ በዋዲ ውስጥ ታገኛለሽ። ወንዱ ለዘረፋ፣ ሴቱ ደግሞ አበሻ ሌቦቹን አጥምዶ ባል ለማድረግ ወደዚያ ይመጣሉ። ሌባ አበሻን ባል ማድረግ የቻለች ሴት በሳውዲ ባሉ አበሻው ሴቶች ዘንድ የተከበረች ናት። ገንዘብ እንደ ልቧ የምትመነዝር በመሆኑ ሁሉም ጓደኛ ሊያደርጋት ይፈልጋል። ሌላው በዋዲ የሚመረጥበት ጉዳይ በዛ ስፍራ ሁሉንም ነገር በቅናሽ መገኘቱ ነው። አረብ ሴቶች ለገበያ ወደዚህ ሲመጡ ተሸፋፍነው በመሆኑ ለሩጫ ያመቻቸው። ስለዚህ ስፍራው ለቦርሳ ነጣቂዎች የተመቸ ነው። የሚገርምሽ ሳውዲ ውስጥ ካሉ ስፍራዎች ሁሉ ከፍተኛ ጥበቃ የሚደረገው እዚህ ቦታ ነው። እንዲያም ሆኖ ሌቦች አዘውትረው የሚመላለሱበትና እንጀራቸውንም የሚያገኙበት ስፍራ ነው። በጣም የሚያሳዝንሽ ሞራልሽንና ህሊናሽን ሁሉ ሸጠሽ የምታገኘውን ገንዘብ ይዘሽ ወደ ሀገርሽ መመለስ አለመቻልሽ ነው። አበሻ ወደ ሀገሩ ለመመለስ የመውጫ ቪዛ ሲጠይቅ በስሙ ወደ ሀገሩ የላከው የገንዘብ መጠን ይጣራል። የላከው ገንዘብ በርከት ያለ ከሆነ ከሀገር እንዲወጣ አይፈቀድለትም። ፖሊስ ገንዘቡን ከየት አምጥተህ ላክ የሚል ማጣሪያ ይደረግበትና ወደ እስር ቤት ሊወረውሩ ይችላል። ስለዚህ ያለን አማራጭ በጣም ለሚታመኑ ሰዎች ወደ ሌላ ሀገር መላክ ወይም ደግሞ በህገ ወጥ መንገድ ከሀገር ማውጣት ብቻ ነው። ሁለቱም ካልተቻለ ደግሞ በዘረፋ የሚገኘውን ገንዘብ በትኖ መጨረስ ነው። ገባሽ? ሌላ ሀገር ሰው ያላቸው አበሾች ግን በቀላሉ ገንዘባቸውን ወደ ሌላ ሀገር ይልኩታል። ለ4 ዓመታት የቆየሁበትን የሌብነት ስራ ትቼ ወደ ሀገር የመጣሁት እህቴ ከፈረንሳይ ወደ ሳውዲ መታ ገንዘቤን ይዛልኝ ስለወጣች ነው። አሁን በሀገር የተከበረ ስራ እየሰራሁ የተከበረ ኑሮ እኖራለሁ። ደግሜ ወደ ሳውዲ መመለስ፣ ወደዛ ቆሻሻ ህይወት ተመልሼ የመግባት ሐሳብ ግን ፈጽሞ የለኝም። ይህንን ታሪክ ያጫወተኝ ዓመታት የሳውዲ ኑሮውን ትቶ ከወራት በፊት ወደ ሀገሩ የተመለሰና በሞባይል ንግድና ስራ ላይ ተሰማርቶ የሚገኝ ወጣት ነው። ወጣቱ የሀገር ልጅ ከሆነ ጓደኛው ጋር ኑሯቸውን በሀገራቸው አድርገው ሰርተው ለመኖር ወስነው ከወጡ ወራት ተቆጥረዋል። አሁን በመርካቶ ይርጋ ኃይሌ ህንጻ ውስጥ በከፈቱት የሞባይል ሽያጭ ሱቃቸው ውስጥ በጋራ እየሰሩ ነው። ጥብቅ ሃይማኖታዊ መመሪያ ባላት ሳውዲ አረቢያ ውስጥ ኢትዮጵያውያን ወንዶች በአብዛኛው የሚታወቁት በሌብነት፣ በሴት ድለላና በህገወጥነት ተግባር ነው።
ሸሪካ እየተባለ በሚጠራው ኢትዮጵያውያን ሴቶችን ለአረብ ወንዶች በማቃጠርና በማገናኘት ተግባር ላይ ተሰማርተው ኮሚሽን የሚሰበስቡ አበሻ ወንዶችን በርካቶች ናቸው። ስሙን እንቀይረው ለጊዜው እስማኤል ቃሲም እንበለው። በዚህ ተግባር ላይ ተሰማርቶ ለዓመታት ሰርቷል። ኢትዮጵያውያን ሴቶች በሴተኛ ዳሪነት የሚሰሩት በድብቅ በመሆኑ የሸሪካዎቹ ማለት የሴት አገናኝ ደላሎቹ ተግባር ፈታኝ ይሆናል። ሆኖም ግን ግራቀኙን አገናኝተውና ደልለው ጠቀም ያለ ኮሚሽን እንደሚቀበሉ ይሄ ሰው ይናገራል። ቤት ተከራይተን የምናስቀምጣቸውን ለአረብ ወንዶች ያገናኘን ጠቀም ያለ ኮሚሽን የምናገኝባቸው አበሻ ሴቶች ብዙ ናቸው። ገንዘብ በቸገረና በፈለግን ጊዜ ሁሉ ደግሞ አበሾቹ ይሰጡናል። አብዛኞቹ አበሻ ሴቶች ፍቃድ የሌላቸው በመሆኑ የጠየቅናቸውን ከማድረግና ከመታዘዝ ውጭ አማራጭ የላቸውም። ምክንያቱም የጠየቅነው ሁሉ ካላደረጉልን ያሉበትን ቦታ ለፖሊስ ጠቁመን እናስይዛቸዋለን። ይሄን የምትፈልግ አበሻ በድፍን ሳውዲ ውስጥ ደግሞ ብትፈልግ አታገኝም። እስማኤል ይህ አይነቱ የሳውዲ ኑሮ አንገሽግሾት ወደ ሀገሩ መመለሱንና በአገሩ ልጆች ላይ የሰራው ግፍ አብዝቶ እንደሚጸጽተው ይናገራል። የአበሻ ወንዶች ኑሮ በሳውዲ ህገ ወጥነት የተሞላበት በፖሊስ አይን የጎሪጥ የሚታይበት ቢሆንም የቅንጦትና እጅግ የተንደላቀቀ እንደሆነ ወደ ሀገራቸው የተመለሱት የሳውዲ ነዋሪ የነበሩ አበሾች ይገልጻሉ። አበሻ ወንድ በሳውዲ የሚኖረው ኑሮ የተንደላቀቀ በቅንጦት የተሞላ ይሁን እንጂ ሰቀቀን የበዛውና የህሊና ነጻነት የሌለው እንደሆነም እነዚሁ ወጣቶች አልሸሸጉም። መታሰቢያ ካሳ ያቆመች ተራኪው ግን ይቀጥላል። እስኪ እዚህ ላይ አንድ ጥያቄ እንጠይቅ። በዚህ የማይረባ ስራ ምክንያት የሳውዲ መንግስት በኢትዮጵያ ዜጎች ላይ የተለየ መጉላላት ቢያደርስ መንስኤዎቹ እኛ አይደለንም? በዚህ ስራችንስ ምክንያት ስንጉላላ ምንም አይደል፣ አንድ ቀን እጆቿን ኢትዮጵያ ዘርግታ ያልፍልናል፣ ተገፍተንም አንቀርም አይነት ዲስኩር መደስኮርስ የት ያደርሰናል? እንወያይበት። የመጀመሪያው ኑሮ ለመኖር ወይም የቅንጦት ኑሮ ለመኖር